ደህና ዋላችሁ። ባለፈው ብታይ ፊልም የተመረቀ ጊዜ ሀሳቤን ሰብስቤ ፊልሜን ማየት አልቻልኩም ነበረ። በጣም ያልጠበቅኩት ትልቅ ሰርፕራይዝ ነበረኝ። በጣም ትልቅ ስጦታ ተሰጥቶኝ ነበረ። በእግዚአብሔር ፊት የተንበረከከ በሰው ፊት መቆም አይከብደውም አይደል የሚባለው? እግዚአብሔር ማስከበርን ይችልበታልና ብቻ የማይገባኝን ነገር ግን አግኝቼ ነበረ። በጣም ደስ ብሎኝ ነበር። በጣም ደንግጬ ነበረ። ከዛ ደግሞ ስለ ፊልሙ የሰቡ ፊድባክ ምን ሊሆን ይችላል ብዬ በጣም ተጨንቄ ነበርና እሱ ብቻ ፊልሙን ሀሳቤን ሰብስቤ እንዳላዩ አድርጎኝ ነበረ። ስለዚህ ዛሬ የራሴን ፊልም ዓለም ሲኒማ ሄጄ ላየው ነው እና እንዴት እንደሚሆን አሳያችኋለሁ። አብራችሁኝ ነው። ሰው በራሱ ፊልም እንዴት ያለቅሳል? በእውነት በራሴ ፊልም አልቅሼ ነው የወጣሁት። ብታይ ይሄ ፊልም ለሁላችንም የማንቂያ ደወል ነው ብዬ ነው የማስበው እና ፍቅር ላይ ላላችሁ፣ ትዳር ውስጥ ለሆናችሁ፣ ለሲስተርስ ቤስት ፍሬንድ ለሆናችሁ፣ ለቲኔጀርስ፣ ለወጣቶች፣ ለትልልቅም ሰዎች ብቻ ለሁሉም ሰው የሚሆን ፊልም ነው እና የኔ ብቻ ስሜት ሳይሆን ከሰውም ካዩትም ሰዎች ፊድባክ ተነስቼ ነው እንደዚህ የምላችሁና እንደዚህ አይነት ጥሩ መልእክት ያለው ፊልም በመስራቴ የእውነት በጣም ነው ደስ ያለኝ እና ሁላችሁንም ነው የምጋብዛችሁ። ፀሐይ በሁሉም ሲኒማ ቤቶች እየታዩ ነው። ገብታችሁ እዩት። ማርያምን ትወዱታላችሁ። እሺ ላይክ የምሬን ነው የምላችሁ እና ቪዲዮን ስለተከታተላችሁ አመሰግናለሁ። ወዳችኋለሁ። ደህና አምሹ።